የግርማዊ ቀዳማዊ አጼ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል 4። የኢትዮጵያ የደቡብ ጦር ግንባር የማጥቃት እርምጃ። ግራዚያኒ ለደቡብ ጦር ግንባር ያሰለፋቸው ቦምብ ጣይ የጦር አውሮፕላኖች ብዛት 100 ይደርሳል። የግራዚያኒ ጦር በደቡብ ኢትዮጵያ አቅጣጫ ያለውን ሐረርጌን ለመያዝ በማቀድ የኢጣሊያ ቅኝ ግዛት ከሆነችው ከሶማሊያ ከ3 አቅጣጫ በመነሳት በኢትዮጵያ የኦጋዴን ድንበር በሆኑት ቦታዎች በቆራሄና በዶሎ ላይ ጦርነት ከፍቶ እየተዋጋ ወደፊት በመግፋት ደጋሃቡርን አልፎ ጉዞውን ጀመረ። ራስ ደስታ ዳምጠው ጥሩ ትጥቅ የነበረውን የሰለጠነ ለአገሩና ለንጉሠ ነገሥቱ ታማኝና ተራማጅ አስተሳሰብ ያለውን ቁጥሩ 40,000 የሚደርስ ጥሩ ተዋጊ ወታደሮቻቸውን እየመሩ ከነገሌ ቦረና በመነሳት በደቡብ ኢትዮጵያ ግንባር የተሰለፈውን በግራዚያኒ በሚመራው የፋሽስት ጦር ላይ ውጊያ ከፍተው የኦጋዴን ድንበር የሆነችውን ዶሎን ከተቆጣጠሩ በኋላ ግራዚያኒን ለመውጋት ወደ ኢጣሊያ ሶማሌላንድ አመሩ። ራስ ደስታ ዳምጠው ዋና አሽከሮቻቸው የሆኑትን ፊታውራሪ አደመ አንበሶንና ፊታውራሪ ታደመ ዘለቃን በፊት በማስቀደም እርሳቸው የኋላ ደጀን ሆነው ጦራቸው ግን ከፊት እየተዋጋ የኢጣሊያ ግዛት የሆነችው ሶማሊያ ሲደርሱ በኢጣሊያ ሶማሌ ግዛት ውስጥ ታላቅ ሽብርና ፍርሃት ነገሰ። በዚህ ስጋት የገባው ግራዚያኒ በሶማሊያ ያለው 100,000 ጦር አይበቃኝምና ተጨማሪ ጦር ይላክልኝ እያለ ለአለቆቹ መልእክት ያስተላልፍ ነበር። ግራዚያኒ ይህም አልበቃው ብሎ ሶማሌዎችን ሰብስቦ ስለ ኢትዮጵያውያን ጦር ያስነገረው አዋጅ ኢትዮጵያውያን ሶማሌ ለመውረር ተሰልፈዋል፣ እኛ ተዋግተን ከተሸነፍን በመርከባችን ተሳፍረን ወደ ሀገራችን እንመለሳለን፣ እናንተ ግን የምትሄዱበት ስለሌላችሁ ኢትዮጵያውያን የእናንተን ወንዶች እየሰለቡ ሴቶችን ጡታቸውን እየቆረጡ ይበሉታል፣ ምግባቸውም የሰው ሥጋ ነው። ስለዚህ ነጋዴ ነኝ ገበሬ ነኝ ሳትሉ በአንድነት እንዋጋ የሚል መልእክት የያዘ ነበር። በዚህም የግራዚያኒ የውሸት ስብከት የተታለሉ የሶማሌ ሰዎች መሳሪያ እየተቀበሉ በሃይማኖት ከሚመስሏቸው ከሊቢያ ከመጡ የቅኝ ግዛት ወታደሮች ጋር ለውጊያ ተሰለፉ። ግራዚያኒ ቆራሄ የሚገኘውን የኢትዮጵያን ምሽግ በተከታታይ በአይሮፕላን በሙስታርድ ጋዝ ቦምብ የኢትዮጵያን ሰራዊት መጨፍጨፍ ጀመረ። በመጨረሻም የአዲስ አበባው የካቲት 12 እልቂት በሚካሄድበት ዕለት በጣሊያኖች ዓይን እንደ አደገኛ ጠላት የሚታዩት ራስ ደስታ ዳምጠው ከረዳታቸው ከደጃዝማች ገብረ ማርያም ጋሪ ጋር በመሆን ከጠላት ጋር ብርቱ ውጊያ ካደረጉ በኋላ ደጃዝማች ገብረ ማርያም ጋሪ በጦር ሜዳ ሲሞቱ ራስ ደስታ ዳምጠው ቆስለው ከጦር ሜዳ በማፈግፈግ በጉራጌ አካባቢ መስቃ ከተባለው ስፍራ ተኝተው በስቃይ ላይ እያሉ በጠላት እጅ ከወደቁ በኋላ ሳይውሉ ሳያድሩ በ45 ዓመት ዕድሜያቸው በጠላት ጥይት ተረሽነው ተገድለዋል። በዚህን ወቅት የባሌ አገረ ገዢ የነበሩት ደጃዝማች በየነ መርድ የጦር ወታደሮቻቸውን እንደያዙ ከባሌ ጊኒሩ ወደ ዋቢ ሸበሌ ይጓዙ ነበር። አገሩን ከርቶ ወደ ኢጣሊያ ጦር የወገነው ወሎል ጂሌ የራሱንና ብዙ የሶማሌ ወታደሮችን ይዞ በኢጣሊያኖች መሪነት በድምሩ 7,000 ወታደሮችን ይዞ ወደፊት ይጓዝ ነበር። ከዚህ በኋላ ታኅሳስ 17 ቀን 1928 ዓ.ም የኢትዮጵያ ወታደሮች በጀግንነት እየተዋጉ ሳለ 19 የኢጣሊያ ቦምብ ጣይ አውሮፕላኖች ደርሰው 7 ቶን ክብደት ያለው የሙስታርድ ጋዝ ቦምብ በደጃዝማች በየነ መርድ የጦር ወታደሮች ላይ አዘነቡት። በዚህን ወቅት
የወገን ጦር ዝቅ ብለው በሚበሩት የጠላት አይሮፕላኖች ላይ በመተኮስ አንድ አይሮፕላን መተው ሲጥሉ ሁሉም የቀሩት አይሮፕላኖች ተመተው ሳይወድቁ ወደ ሰፈራቸው ተመልሰዋል። በጦርነቱ መሃል የከዳተኛው የወሎል ጂሌ ወታደሮች ውስጥ 300 የሶማሌ ወታደሮች እርሱን ከርተው ከኢትዮጵያውያን ወታደሮች ጋር ሲቀላቀሉ፣ በተጨማሪም በነቀኛዝማች ሰለባና በነቀኛዝማች አሰፋ ባህታ መሪነት ጣሊያንን ከርተው ከወገን ጦር ጋር የተቀላቀሉ የኤርትራ ተወላጆችና ስመጡር ጀግኖች ከጠላት ጋር ብርቱ ውጊያ ካካሄዱ በኋላ ደጃዝማች በየነ መርድና ቀኛዝማች ሰለባ በጦርነቱ ላይ ተገደሉ። በዚህ ጦርነት ውስጥ ከጠላት ጋር ሆነን አገራችንን አንወጋም ብለው ጠላትን ከርተው ከወገን ጦር ጋር ተደባልቀው የተዋጉና በስም የተገለጹ ኤርትራውያን ቁጥራቸው ቢያንስ 23 ይደርሳል። ከእነርሱ መካከል የፊታውራሪነት፣ የግራዝማችነት፣ የባላምባራስነት ማዕረግና በተጨማሪም የሚሊተሪ ማዕረግ ያላቸው ከመቶ አለቃ እስከ ሌፍትናንት ኮሎኔል ማዕረግ የደረሱ ይገኙበታል። በዚህ ጦርነት በመርዛማ የቦምብ ጋዝ የተነሳ ከወገን በኩል እጅግ በርካታ ሰው ከሞተ በኋላ የተረፈው ጦር ወደ ኋላው ሊያፈገፍግ ችሏል። በሁለተኛው የኢጣሊያ ወረራ ወቅት የአድዋው ድል ለምን ሳይደገም ቀረ? አንደኛ፣ በአድዋ ጦርነት ወቅት ጣሊያኖች የነበራቸው የጦር መሳሪያ በአይነትም ሆነ በብዛት የኢትዮጵያ ሰራዊት ከታጠቀው መሳሪያ ጋር ሲወዳደር ያን ያህል የጎላ ልዩነት አልነበረውም ማለት ይቻላል። የጠላት ጦር ከ40 ዓመት በኋላ ሲመጣ ግን ታጥቆ የነበረው መሳሪያ ግዙፍና ዘመናዊ ቴክኖሎጂ ያፈራውን መሳሪያ አንድ ሳይቀር በሙሉ እስከ አፍንጫው ታጥቆ የመጣ በመሆኑ የኢትዮጵያ ወታደሮች ከታጠቁት ጋር በፍጹም ሊወዳደር የሚችል አልነበረም። ኢትዮጵያ ለብዙ ዓመታት ከውጭ የጦር መሳሪያ እንዳታስገባ በተጣለባት ማዕቀብ የተነሳ ጠላቷን ልትከላከል ቀርቶ ጫፉም አትደርስም ነበር። የኢትዮጵያ ሰራዊት የታጠቀው አሮጌ መሳሪያ ብዛት ከ50 ሺህ የማይበልጥ ሲሆን የነበረው ጠቅላላ የጥይት ብዛት ደግሞ ጣሊያኖች 2 ውጊያ ቢዋጉ የሚጨርሱትን ያህል ብቻ እንደነበረ ይነገራል። ሁለተኛ፣ በስንቅና ትጥቅ ረገድም በዘመናዊ መንገድ የተደራጀ አልነበር። ሶስተኛ፣ ቁስለኛውም ሕክምና ማግኘት የሚችለው ከውጭ ሀገር በመጡ በፈቃደኝነት ከሚያክሙ ጥቂት የሕክምና ሰዎች ብቻ ስለነበረ ከቁስለኛው ብዛት አንጻር ፈጽሞ ሊዳረስ ስለማይችል ሕክምና ሳያገኝ የሚሞተው ሰው ቁጥር በርካታ ነበር። አራተኛ፣ የሬዲዮ ግንኙነትን በተመለከተም በደንብ በባለሙያ ያልተደራጀ ከመሆኑም በላይ የመልእክቱን ምስጢር ከጠላት ለመጠበቅ ባለመቻሉ ችግር የነበረበትና ከጠላት ጋር ፈጽሞ የሚወዳደር አልነበረም። አምስተኛ፣ በጦር ሰራዊትም ቁጥር ቢሆን የጠላት ጦር ብዛት ያመዝን ነበር። በተለይ በደቡብ ጦር ግንባር የነበረው የኢጣሊያ ጦር ብቻውን ሳይሆን ከኢጣሊያ ቅኝ ግዛት ሀገሮች የመጡ በርካታ የሊቢያ፣ የኤርትራና የሶማሊያ ወታደሮች ነበሩ። ስድስተኛ፣ የጄኔቫ ስምምነትን በጣሰ መልኩ በጦር ሜዳ መጠቀም የተከለከለውን የሙስታርድ ጋዝ ቦምብ ቁጥራቸው ከ600 በማያንሱ አይሮፕላኖች ጭኖ በሰሜንና በደቡብ ጦር ግንባር በተሰለፈው የኢትዮጵያ ሰራዊትና እንዲሁም በቁም ከብቶችና እንስሳት ላይ ሳይቀር ያለ ገደብ በማርከፍከፍና ከፍተኛ እልቂት በማድረሱ በዓለም የጦርነት ታሪክ ይቅር የማይባል ታላቅ ወንጀል ተፈጸመበት ወቅት ነበር። በጦርነቱ የኢትዮጵያ ሰራዊት የፈጸመው ተጋድሎ በአጠቃላይ የጠላት ጦር የውጊያ ችሎታ ሲገመገም ከጀግኖች ኢትዮጵያውያን በልጦ ሳይሆን ብቸኛው ጉልበቱና አቅሙ በቦምብ ጣይ አይሮፕላኖች ያለማቋረጥ በኢትዮጵያ ሰራዊት ላይ የሚያዘንበው የሙስታርድ ጋዝ ቦምብ ያደረሰው ጭፍጨፋ መሆኑ ግልጽ ነበር። በዚህም ምክንያት የኢትዮጵያ ሰራዊት ከፍተኛ ጉዳት ስለደረሰበት ልክ እንደ አድዋው ሁሉ ውጊያውን በለመደው የጀግንነት መንገድ ተዋግቶ ማሸነፍ ባለመቻሉ ኢጣሊያ አሸናፊ፣ የኢትዮጵያ ጦር ተሸናፊ ያደረገው ይህ ጦርነት በዓለም ደረጃ ሲገመገም ኢፍትሐዊ ጦርነት እንደነበረ አስረግጦ መናገር ይቻላል። በሁሉም የጦርነት አውደ ግንባሮች ሁሉ
እጅግ የሚገርመው የኢትዮጵያ ሰራዊት መሸነፉ ሳይሆን ያን ሁሉ በላዩ ላይ ያለማቋረጥ የሚወርድበትን የእሳት ነበልባል ተቋቁሞ ለሕይወቱ ሳይሳሳ መዋጋቱ ነበር። ይህም የኢትዮጵያውያን ድፍረት የተሞላበት ጀግንነት በዓለም የጦርነት ታሪክ ልዩ ስፍራ የሚይዝ ክስተት ነው ለማለት ያስደፍራል። ይህ ሁሉ እየሆነ ግን የኢትዮጵያ ሰራዊት ሳይዋጋ በወር ወይም በቀናት ውስጥ አልተፈታም። በመሬትና በአየር የሚደበድበውን ጠላቱን በመሬት ላይ ግንባር ለግንባር በጀግንነት እየተፋለመና እየተዋደቀ የጠላትን ጦር ለ7 ወራት ገትሮ ማቆየት የቻለ ወደር የማይገኝለት ጀግና አገር ወዳድ ሰራዊት ነበር። የጠላት ጦር በኢትዮጵያ ሰራዊት ላይ ያደርስ በነበረው የአየር ጥቃት የተነሳ ከአድዋ ጦርነት ጀምሮ ተደፍሮ የማያውቀውና ድል ከመሆን ይልቅ መሞትን የሚመጣው የኢትዮጵያ ሰራዊት ሳይወድ በግድ ባልተለመደ መልኩ ወደ ኋላው ማፈግፈግ ግድ ሆኖበታል። አንድ የወገን ወታደር ይህን እንግዳ ነገር በተመለከተ ሲሸልል በማይጨውም በኩል በመቀሌም በኩል መች ይገባ ነበር፣ በሰማይ ላይ ገባ በማናውቀው ነገር በማለት ግራ መጋባቱን ገልጾታል። ደሴ ገብቶ አዲስ አበባን ለመያዝ ይጠባበቅ የነበረውም የጠላት ጦር ከደሴ ተነስቶ በየኬላውና በየመንገዱ የሚገኘውን የኢትዮጵያ ሰራዊትን በቦምብና በሙስታርድ ጋዝ እያጠፋ በጣርማ በርና በደብረ ብርሃን በኩል ሚያዝያ 27 ቀን 1928 ዓ.ም አዲስ አበባ መግባት ችሏል። የኢጣሊያ ጦር ሰራዊት መሪ ማርሻል ባዶሊዮ አዲስ አበባ በገባ በአራተኛው ቀን ሙሶሎኒ በኢትዮጵያ የነበረው ጦርነት የተጠናቀቀና ሰላም መመስረቱን በማብሰር በመጨረሻ ኢጣሊያ ሰፊ የቄሳር ግዛት ማግኘቷን ለኢጣሊያ ሕዝብና ለመላው ዓለም ካስረዳ በኋላ ቪክተር ኢማኑኤል የኢጣሊያ ምስራቅ አፍሪካ ማለትም የኤርትራ፣ ኢትዮጵያና የኢጣሊያ ሶማሊያ ጭምር ያጠቃለለ የኢጣሊያ ንጉስ እንዲሆን ከዚህ በኋላ የኢጣሊያ መንግስት አንደኛ የኢትዮጵያ መሬትና ህዝቦች በሙሉ በኢጣሊያ መንግስት ስር ተገዢዎች ናቸው፣ ሁለተኛ የኢትዮጵያ ንጉሠ ነገሥት ስም ለኢጣሊያ ንጉስና ለተከታዮቹ ዞሯል የሚል በህግና በአዋጅ አስነገረ። የጠላት ጦር የቀረውን የኢትዮጵያ ክፍል ለመያዝ ሰራዊት በሚልክበት ወቅት ጠላት አዲስ አበባ ከመግባቱ በፊት በአርበኝነት ተሰማርተው ለመዋጋት የተዘጋጁት የኢትዮጵያ መኳንንቶችና ወጣቶች ከከተማ ያገኙትን የጦር መሳሪያ እየያዙ በቆላና በደጋው በጫካና በተራራው የሀገራቸውን ነጻነት ለማስከበር ከያሉበት ቦታ ሁሉ መሰባሰብ ጀመሩ። በሌላ በኩል ለፋሽስት ኢጣሊያ ተገዝተን እንኖራለን ብለው ወደ ጠላት ጉያ ለገቡት መኳንንቶችና የተማሩ ወጣቶችም ቢሆኑ ምንም ርኅራኄ ሳያሳይ ቀስ በቀስ እያሰረ የአረመኔ ስራውን ፈጸመባቸው። በየዋህነት በፊቱ የተገኙትንም ሰዎች ቢሆን እንደ እንስሳ እየቆጠረ ይንቃቸው ነበር። በየቀሩ በሚያደርገውም ንግግር ዛሬ ኢትዮጵያና እናንተ መዳፌ ውስጥ ገብታችኋል፣ ከመዳፌ ውስጥ ፈርቅቆ አውጥቶ የሚያድናችሁ የለም እያለ የብሪትና የትምክህት ንግግር ይናገራቸው ነበር። የንጉሠ ነገሥቱ ስደትና አዲስ አበባ በጠላት እጅ መውደቅ። ንጉሠ ነገሥቱ አዲስ አበባ ከተመለሱ በኋላ ምክክር ተደርጎ ቤተ መንግስቱ ወደ ጎሬ ተዛውሮ በዚያ በኩል መከላከል የሚለው ሐሳብ ቀርቶ በምትኩ ንጉሠ ነገሥቱ ወደ አውሮፓ ሄደው ለዓለም መንግስታት ማህበር እንዲያመለክቱ የሚለው ሐሳብ ተቀባይነት በማግኘቱ በዚህም መሰረት ንጉሠ ነገሥቱ ሚያዝያ 24 ቀን 1928 ዓ.ም ወደ አውሮፓ ተጓዙ። ንጉሠ ነገሥቱም በስዊዘርላንድ ጄኔቫ በሚገኘው የዓለም መንግስታት ማህበር ማለትም ሊግ ኦፍ ኔሽንስ አዳራሽ ተገኝተው የዓለም መንግስታት መሪዎች፣ ተወካዮችና ጋዜጠኞች በተሰበሰቡበት ንግግር ለማድረግ ተገኙ። ንጉሠ ነገሥቱ የኢትዮጵያን ጉዳይ ከስር መሰረቱ ጀምሮ በዝርዝር ለጉባኤው ለማስረዳት ቆሞ መጠባበቅ ጀመሩ። ከስብሰባው ተሳታፊዎች መካከል በተለይ የኢጣሊያ ጋዜጠኞች ንጉሠ ነገሥቱን በመቃወም
በአዳራሹ ውስጥ የፈጠሩትን ረብሻ፣ ጩኸትና ስላቅ በታላቅ ትዕግስትና ብልሃት በመቋቋም እጅግ የሚደንቅ ግርማ ሞገስን በመላበስ በአዳራሹ ውስጥ ጸጥታ እስኪሰፍን ድረስ ምንም ቃል ሳይተነፍሱ በትዕግስት ቆመው ጠብቀዋል። ንጉሠ ነገሥቱ የፈረንሳይኛ ቋንቋ አቀላጥፈው መናገር የሚችሉ ቢሆንም ቅሉ እሳቸው ግን ሁኔታው ሲረጋጋ ጠብቀው በአገራቸው በአማርኛ ቋንቋ ንግግር አሰምተዋል። ንጉሠ ነገሥቱ ለጉባኤው ካቀረቡት ኦፊሴላዊ ንግግር መካከል ከብዙ በጥቂቱ ፈተናችን ከጀመረበት ቀን ጀምሮ እርዳታቸውን በመስጠት ጥንካሬያቸውን ላረጋገጡ ማለትም ለመስኮብ፣ ለቻይና፣ ለሜክሲኮና ለኒውዚላንድ መንግስታት ለታመነ ወዳጅነታቸው በሕዝቤ ስም ጥልቅ የሆነ ምስጋናዬን አቀርባለሁ። ይህ ጥያቄ ምላሽ ባያገኝ ለማናቸውም ቢሆን ሕግና እውነተኛ ፍርድ እስኪያሸንፍ ድረስ በኢትዮጵያ ጦርነት የማያቋርጥ መሆኑን እገልጻለሁ። የኢጣሊያ አውሮፕላኖች በኢትዮጵያ ሰማይ ላይ ያለማቋረጥ በ9 በ15 እና በ18 ቡድን የሆኑ በወንዞችና በሐይቆች ላይ በማከታተል የሚረጩት የመርዝ ጋዝ ሰራዊታችንን፣ ሰላማዊውን ሕዝብ፣ ሴቶችን፣ ሕፃናትን፣ እንስሳትን ሁሉ ለሞት ዳርጓል። ይህም በአውሮፕላናቸው የሚያካሂዱት ሕገወጥ ጭፍጨፋ በኢትዮጵያ ምድር ላይ የሚገኙትን ፍጥረታትን፣ ወንዞችን፣ ሐይቆችንና ሳር ቅጠሉን ሳይቀር ለማጥፋት ሆን ብለው ያቀዱት በመሆኑ ለእነርሱ ዋና የጦርነታቸው ማሸነፊያ መሳሪያቸው አድርገውታል። ከ12 ሚሊዮን ያልበለጠ ሕዝብ ያላት ሀብትና ምንም አይነት የጦር መሳሪያ የሌላት ሀገር 42 ሚሊዮን ሕዝብ ካላትና እጅግ መጠነ ሰፊ የሆነ የጦር አውሮፕላኖች ካሰለፈች ኢጣሊያ ጋር እንዴት አድርገን መቋቋም ይቻለናል? ኃይል ሕግን ያሸንፋል ወይስ ሕግ ኃይልን ያሸንፋል? በአንድ ውል ግርጌ የተፈረመ ፊርማ የሚረጋው ፈራሚዎቹ መንግስታት የሚጠቅማቸው በሆነ ጊዜ ብቻ ነውን? እግዚአብሔርና ታሪክ ፍርዳቸውን ሲያስታውሱት ይኖራሉ በማለት ንግግራቸውን ለጉባኤው አሰምተዋል። የስብሰባው ታዳሚዎችን ያስደመመ ጠንካራ መልእክቶች የነበሩት ሲሆን በአብዛኛዎቹ የስብሰባው ተካፋዮች ዘንድ በ20ኛው ክፍለ ዘመን ከተደረጉት እጅግ ስሜትን ቀስቃሽ ከሆኑ ንግግሮች ውስጥ እንደ አንደኛው የሚቆጠር ነው በማለት አስተያየታቸውን ሰጥተዋል። ንጉሠ ነገሥቱ በንግግራቸው ያስተላለፉት መልእክት የስብሰባው ታዳሚዎችን ያስደመመ ጠንካራ መልእክቶች የነበሩ ሲሆን በአብዛኛዎቹ የስብሰባው ተካፋዮች ዘንድ በ20ኛው ክፍለ ዘመን ከተደረጉት እጅግ ስሜትን ቀስቃሽ ከሆኑ ንግግሮች ውስጥ እንደ አንደኛው የሚቆጠር ነው በማለት አስተያየታቸውን ሰጥተዋል። የንጉሠ ነገሥቱ ንግግር በመላው ዓለም ለሚገኙ ለጸረ ፋሽስት እንቅስቃሴዎች እንደ አንቂ ደወል ሆኖ ተወሰደ። በዚህም የተነሳ በዓለም አቀፍ ደረጃ ሰላማዊ ሕዝቦች ሁሉ ፋሽስት ኢጣሊያ በኢትዮጵያ ላይ የፈጸመችውን የግፍ ወረራ አወገዙ። በጊዜው የሃርለም ነዋሪዎች ዋና የዜና አውታር የነበረው የታይም መጽሔትም ቀዳማዊ አፄ ኃይለ ሥላሴን የዓመቱ ሰው በማለት ሰይሟቸዋል። የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ በኢጣሊያ ላይ ማዕቀብ ለመጣል ቢሞክርም ውጤት የሚያመጣ እገዳ ለማድረግ አልሞከረም። ከማህበሩ አባል ሀገራት መካከል 6 ሀገሮች ብቻ የኢጣሊያንን ወረራ ሳይደግፉት ቀርተዋል። እነዚህም ሀገሮች ቻይና፣ ኒውዚላንድ፣ የሶቪየት ህብረት፣ የስፔን ሪፐብሊክ፣ ሜክሲኮና ዩናይትድ ስቴትስ ኦፍ አሜሪካ ይገኙበታል። የዓለም መንግስታት ማህበሩ ኢጣሊያ በኢትዮጵያ ላይ የፈጸመውን ወረራ ባለማውገዙ ምክንያት የወደቀ ውጤት አልባ ድርጅት መሆኑ ተረጋገጠ።